በወሎ ክፍለ ሀገር ደሴ ከተማ ልዩ ስሙ ሆጤ እየተባለ ከሚጠራው ሰፈር ሚካኤል እና ሳራ የሚባሉ ህጻናቶች አፈር እየፈጩ የቦርከናን ውሃ እየተራጩ ያደጉ እኩያዎች ነበሩ። እድሜያቸው ለትምህርት ሲደርስም በእቴጌ መነን አንደኛ ደረጃ ትምህርት ቤት እየቦረቁ ተምረዋል። የአንደኛ ደረጃ ትምህርታቸውን ከአንደኛ እስከ ስድስተኛ ከተማሩ በኋላ ከዚያም ከሰባተኛ እስከ ስምንተኛ በዳውዶ ሙሉ ሳይክል ትምህርት ቤት ሚኒስትሪ ተፈትነው በጥሩ ውጤት አለፉ። ከዚያም በመቀጠል በወይዘሮ ስህን መሰናዶ ትምህርት ቤት በመግባት ከ9ኛ እስከ 12ኛ ክፍል ትምህርታቸውን ተከታትለዋል። ማትሪክም ተፈትነው አለፉ። ወደ ዩኒቨርሲቲ ማለፊያ ነጥብ ያመጡ ጎበዝ ተማሪዎች በመሆናቸው ጎንደር ዩኒቨርሲቲ ደረሳቸው። ከህፃናት እስከ ዩኒቨርሲቲ ያልተነጣጠሉት ሚካኤል እና ሳራ በእድሜ ከፍ እያሉ ሲመጡ የጓደኝነት መንፈሳቸው ወደ ፍቅር እየተቀየረ መጣ። ሳራ በውስጧ ሚካኤልን በጣም አድርጋ ታፈቅረው ነበር። ነገር ግን እሷ የምታፈቅረውን ያክል እንደሚያፈቅራት እርግጠኛ አልነበረችም። ለመጀመሪያ ጊዜ ጎንደር ዩኒቨርሲቲ ግቢ ውስጥ እያሉ ከባድ ዝናብ የሚዘንብበት ምሽት ነበር። ሳራ ከቤተ መጻሕፍት ፊት ለፊት ቆማ ዝናቡ እስከሚያልቅ ትጠባበቅ ነበር። እንደ አጋጣሚ ሚካኤል ከውጭ አምሽቶ ሲገባ ሳራ ከቤተ መጻሕፍቱ በር ላይ ቆማ እየቀዘቀዛት አገኛት። ሚካኤልም ለረጅም ጊዜ በውስጡ አምቆት የነበረውን ፍቅሩን በግልጽ በማውጣት ዋው የኔ ፍቅር ለምን እዚህ ይቀዘቅዝሻል በማለት ፈጠን ብሎ ጃኬቱን አውጥቶ አለበሳት። ሳራም በሳቅና በደስታ ምናልክ በማለት እጅ ለእጅ ተያይዘው ወደ ካፌ ገቡ። ሻሂ ቡና እያሉ ሳራ ደጋግማ ምንድን ነበር ያልከኝ ብላ ጠየቀችው። እሱም ይሄን አጋጣሚ በመጠቀም ሁሉንም ዘርዝሮ ነገራት። ማለትም ምግብ እምቢ እንዳለው፣ ሳያት ከዋለ እንደሚያመው፣ ከሰው ጋር እንደሚጣላ፣ ኃይለኛ ፍቅር እንደያዘው፣ ካለ ሳራ ህይወት እንደሌለው ዘርዝሮ ነገራት። ሳራም ከሱ ውጭ ወንድ እንደሌለ ሁሉ እስከምታስብ በሙሉ ዘርዝራ ያሰበችውን ሁሉ ነገረችው። አንድ ቀን ሚካኤል የስራ እድል አገኘና ታላቅ እድል ነበር። ነገር ግን ሩቅ ሀገር ስለነበር ሳራ ስትሰማ ፈገግ በማለት ድጋፏን ገለጸችለት። ልቧ ግን ተሰብሯል። ቀኑም ደረሰና ወደ አየር ማረፊያ በመሄድ ላይ እያሉ እመለሳለሁ በማለት እጇን አጥብቆ በመያዝ ተማጸናት። እሷም እንደምትጠብቀው ቃል ገብታ ሸኘችው። በመጀመሪያው ወራት በየቀኑ ይደውልላት ነበር። መልእክቶችም ፎቶዎችም ይልክላት ነበር። ነገር ግን ቀስ በቀስ መልእክቶቹና ጽሑፎቹ እየቀነሱ መጡ። አንድ ቀን ግን ፍጹም ጸጥ አለ። ሳራ ምናልባት ዛሬ ይሆናል በማለት ትጠባበቅ ነበር። ነገር ግን ስልኩ አልጮኸም። ከወራት በኋላ ከጓደኛ ወሬ ሰማች። ሚካኤል በሄደበት ሀገር ህይወት እንደጀመረ ነገራት። ሳራም ወሬው ውሸትም እውነትም ሊሆን ይችላል ብላ እያሰበች እንደ መጀመሪያው ቀን እሱን በማሰብ በቤተ መጻሕፍቱ ፊት ለፊት ቆመች። ዝናቡም በፊቷ ላይ ሲወርድ በትዝታ አለቀሰች። በዚህ ጊዜ እንደ በፊቱ ጃኬት የሚያለብሳት የልብ ጓደኛዋ ከጎኗ የለም። ፍቅር እንደ ዝናብ ይጀምራል፣ በደስታም ይጨርሳል በእንባ። ሳራም በተሰበረ ልብ ለሚካኤል ሜሴጅ ጻፈች። ጽሑፉም እንዲህ ይላል። በዝናቡ ወቅት ያወራነው እንዳትረሳው የኔ ፍቅር ያልከኝን እና ስሸኝህ ጠብቅኝ ያልከውን እንዳትረሳ። እኔ ያላንተ ህይወት ጎደሎ ነች። መልስህን ጻፍልኝ በማለት ጻፈችለት። ነገር ግን መልስ ሊጽፍላት አልቻለም። እሷም ጭንቀቷ አየለ። ከሰማችው ነገር ጋር ተመሳሰለባት።
ስልክ ለመደወል ወሰነች። ምን ይለኝ ይሆን? ስልኩንስ ማን ያነሳው ይሆን በማለት ታስብ ጀመረ። በሁለተኛው ቀን ስልክ ደወለች። እንደፈራችውም ስልኩን እሱ ሳይሆን ሌላ ሴት አንስታ ማን ልበል አለቻት። ሳራ በድንጋጤ ስልኩን ከእጇ ላይ ወደቀ። ሳራ ክፉኛ አዘነች፣ ታመመችም፣ ሕይወቷን ጠላቻት። ነገር ግን ሕይወት ማለት ውጣ ውረድ የበዛባት የመከራ ተክል መሆኗን በተማረችው ትምህርቷ ተምራ ስለነበር ከዚህ ለመውጣት ራሷን አጽናናች። ለመወሰን አላመነታችም። ጓደኛው ወደ ሚካኤል ለመሄድ ባሰበበት ወቅት እሷም ተነስታ ለመሄድ እንዳሰበ ጠየቀችው። እሱም ሰሞኑን እንደሚመለስ ነገራት። እንግዲያውስ ለሚካኤል የሚሰጥ ደብዳቤ ይዘህልኝ ሂድ በማለት ያዘጋጀችውን ደብዳቤ ሰጠችው። ጓደኛውም እንደደረሰ ደብዳቤውን ለሚካኤል ሰጠው። ሚካኤል ደብዳቤውን እንዳነበበ ወደ ሳራ በፍጥነት ለመመለስ ወስኖ ተመለሰ። ሲመለስም መሽቶ ነበርና ከመንገድ አደረ። ከእጁ ያለው ደብዳቤ ልቡን እንደሚቆርጥ ቢላዋ ይሰማው ነበር። ሳራ የጻፈችው ደብዳቤ አጭር ቃል ነበር። ይቅርታ መጠበቅ አልቻልኩም ይላል። እሱ ግን እስከ መጨረሻ ተስፋ አልቆረጠም ነበር። በከተማው የቆየበት ቦታ እሷን ያስታውሰው ነበር። በዝናብ የተሸሸጉበት ጣቢያ፣ በህልም የተሞላበት ካፌ። አንድ ምሽት እሷን ለመጨረሻ ጊዜ ለማየት ወደ ቤቷ ሂዶ በነበረበት ወቅት ነገር ግን ከቤቷ ደጅ ቆሞ የነበረው ሌላ ሰው ነበር። ሳራ አይኖቿ እንደሚናገሩ የፍቅር ብርሃን አልነበረባቸውም። ውሳኔው ጥልቅ ጸጥታ ብቻ ነበር። አልፈለገም እንድትጠብቀው አለች። በዝምታ ውስጥ የሚጠፋ ድምፅ። ሚካኤል እንዲሁ ቆሞ ቃል አልተናገረም። አንድ እርምጃ ወደ ኋላ ተመለሰ። እንደ ህይወቱ ከፍቅር እየራቀ ነበር። ቀናት አለፉ። ሚካኤል ከተማውን ለመተው ወሰነ። በመጨረሻ ቀን ወደ እነሱ ከተገናኙበት ካፌ ገባ። ከዚያም በላይ ቀድሞ የተቀመጠችበት ወንበር ባዶ ነበር። ነገር ግን በጠረጴዛው ላይ አንድ ነገር ተዘርግቶ ነበር። አሮጌው የእሱ ፎቶ፣ ከጀርባው የተጻፈው አንድ ነገር ብቻ ነበር። ፍቅር ማለት አንዳንዴ መተው ማለት ነው። ሚካኤል ተነፈሰ። እንባው እየተንጠባጠበ በፎቶው ላይ ወደቀ። እሷን ማግኘት አልቻልኩም አለ። ነገር ግን እሷን መውደዱን ማቆም አልቻለም። በዚያን ቀን ከተማውን ተወው። ነገር ግን ልቡ ከሷ ጋር ቀረ።